እንኳን ለታላቁ ለዓመታዊ የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ታኅሳስ 29 ገናና ላሊበላ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበዓሉ ዋዜማ ጀምሮ በሚከናወኑ የዝማሬና የመንፈሳዊ ጸሎት መርሃ ግብሮች አማካኝነት በዓሉ በልዩ ሁኔታ ይከበራል። የገና በዓል በቤተክርስቲያና ሥርዓትና ትውፊት በተለየ ሁኔታ ከሚከበርባቸው ስፍራዎች ቀዳሚው በሰሜን ወሎ ዞን ሀገረ ስብከት ስር የሚገኘው የላሊበላ ውቅር አብያተ ክርስቲያን ነው። የላሊበላ አካባቢ የመሬት አቀማመጡ ለግብርና ባይጋብዝም ፍሬያማነቱ በታላላቆች የጥበብ ንቃት የሚለካና ምርታማነቱንም ባኖሩት የኪነ ህንጻ ርቀት የሚመነዘር እንዲሆን አድርጎታል። ጥልቅ የኪነ ህንጻ ጥበብ ያረፈባቸው ዘመን ተሻጋሪዎች የላሊበላ ፍልፍል አብያተ ክርስቲያናት የቆየውን ሃይማኖታዊ ህይወትና ክንዋኔ ፈጣን በሆነው የዓለም ለውጥ ሳይበረስ እንዲቀጥል ጠባቂ በመሆንም ወደር አይገኝላቸውም። ቅዱስ ላሊበላ ከ1180 እስከ 1207 ዓመተ ምህረት ከአባቱ ጃን ስዩም እና ከእናቱ ይርወርና ይባላሉ። በተወለደም ጊዜ በንብ ስለተከበበ እናቱ ማር ይባላል ለማለት ላል ይባላል ብላለች። በአገውኛ ላል ማር ማለት ነው። ከዚህ የተነሳ ስሙ ላሊበላ ተባለ። ቀደም ሲል ሮሃ በአሁኑ አጠራሩ ላሊበላ በመባል የሚታወቀው ቦታም ስያሜውን ያገኘው እንደ አውሮፓውያን አቆጣጠር ከ1181 እስከ 1221 ነግሶ ከነበረው የመጀመሪያው የዛጉዌ ሥርወ መንግስት ንጉስ ላሊበላ በመሆኑ ይነገራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሰረት የቅድስና ማዕረግ ከተሰጣቸው ነገስታት መካከል አጼ ላሊበላ አንዱ ሲሆኑ የተወለዱት ዕለት ታኅሳስ 29 መሆኑን ገድሉ ይገልጻል። በዚህም የኢየሱስ ክርስቶስና የቅዱስ ላሊበላ ልደት በዓል በላሊበላ በጥምረት ይከበራል። የበዓሉ በጥምረት መከበርን አስመልክቶ ከታኅሳስ 28 ከምሽቱ 2 ሰዓት ጀምሮ የሚካሄደው ሥርዓተ ማህሌትና ዝማሬ ከአልተወደታች በሰው እጅ የተፈለፈሉትን አብያተ ክርስቲያናት በተመስጦና በአድናቆት ለሚመለከተው ጎብኚ ሌላ ማራኪ ትዕይንትን ይሆንበታል። በዓሉ ከላሊበላ ውቅር አብያተ ክርስቲያናት መካከል አንዱ በሆነው ቤተ መድኃኔዓለም የሚከበር ሲሆን የቤተ ክርስቲያን መረጃዎች በተባለው መጽሐፍ እንደተገለጸው ይህ ቤተ መቅደስ ቅዱስ ላሊበላ በሮሃ ከአለት ከፈለፈላቸው አብያተ ክርስቲያናት አንዱ ነው። በዓለም በዚህ ቤተ መቅደስ በአካባቢ ካሉ አብያተ ክርስቲያናት ከተውጣጡ ከ500 በላይ አገልጋዮች ህብረ ዝማሬ ማህሌት ምስጋና የሚታሰብ ይሆናል። አቡነ ጎርጎርዮስ ከአላይ በኢትዮጵያ ቤተክርስቲያን ታሪክ መጽሐፋቸውና በዓሉን አስመልክቶ ከታተመው ሐመር መጽሔት እንደተመለከትነው የገና በዓል አከባበር የሚጀምረው ከታኅሳስ 23 በዓለ ጊዮርጊስ አንስቶ ሲሆን እስከ ታኅሳስ 29 ድረስ ይቀጥላል። የማህሌቱን ስነ ስርዓት ስንመለከት አንድ ጊዜ 12 ገዳማት ጥንግ ድርብ የለበሱ በአንድ በኩል ደግሞ ጥቁር ካባ የለበሱ ማህሌታውያን እያሸበሸቡ ስርዓተ ማህሌቱን ያከናውኑታል። ማዕጠንት የያዙ 4 ካህናትና ከ8 ያላነሱ ዲያቆናት ወርቅ ካባ ለብሰው የወርቅ አክሊል ደፍተው የወርቅ መስቀል ይዘው መለከት እየነፉ ዙሪያውን በመዘመር ማህሌቱን ያጅቡታል። ይህ ታኅሳስ 28 ከምሽቱ 2 ሰዓት ጀምሮ የሚከናወነው የማህሌት ስርዓት ሌሊት 10 ሰዓት ላይ በስርዓተ ቅዳሴ ይተካል። ታኅሳስ 29 ቀን ከ12 ሰዓት ጀምሮ ደግሞ ከ11 የላሊበላ ቤተ መቅደስ የተውጣጡ ሊቃውንት የበዓሉን ያሬዳዊ ዜማ ለማጀብ ወደ ማሜ ጋራ ቤዛ ኩሉ የዓለም ስነ ስርዓት የሚካሄድበት ቦታ ይወጣሉ። ልክ 1 ሰዓት ሲሆን ከላይና ከታች የሚሰለፉ ካህናት ቦታቸውን ይይዙና እስከ 4 ሰዓት በሚፈጅ ክንውን እየተቀባበሉ ቤዛ ኩሉ ዓለም ዮም ተወልደ ለዓለም መድኃኒት ዛሬ ተወለደ የተባለውን ረብ ያቀርባሉ። የበዓሉን አከባበር በላሊበላ ልዩ የሚያደርገው አንዱ ይህ ነው። ቤዛ ኩሉ ዓለም የሚባለው የቀለም አይነት ሲሆን በወረቡ ትርጓሜ መሰረት ዝማሬው ለአገር፣ ለወገን፣ ለምድር ሰላም፣ በረከት የሚጸለይበት ነው። ከትርክቱም በላይ ዛሬም ድረስ ተአምራዊ ጥበባቸው ያልተፈታ የላሊበላ ቤተክርስቲያናት ዓለምን ማስደመማቸው እንደቀጠለ ነው። ታላቅነታቸው እንደቀደመ ቅድስናቸው እንደጸናና የበረከት ሰዎች የመንፈስ ቀልብ እንደገዙ ከሚታሰብም በላይ ልቀው የዘለቁ ናቸው። የገናን በዓል በላሊበላ ለመታደም እንዲሁም አብያተ ክርስቲያኑና መንፈሳዊ የበዓል ስርዓቱን ለመጎብኘት የሃይማኖቱ ተከታዮች በርካታ ሀገር ውስጥና የውጭ ሀገር ጎብኚዎች ወደ ላሊበላ ያቀናሉ። ላሊበላ ከተማ አብዛኛውን የኢኮኖሚ ምንጯን
ማህበራዊ መስተጋብሯን መሰረት ያደረገችው ከላሊበላ ውቅር አብያተ ክርስቲያናት ጎብኚዎች እሱን ተከትሎ ባሉ የማህበራዊ ትስስር ጉዳዮች ነው ቢባል ማጋነን አይሆንም። በርካታ ጎብኚዎችም የአብያተ ክርስቲያኑን የኪነ ህንጻ ልዕቀት ከሃይማኖት ክንዋኔው ጋር ለማጣጣም ገናን ተከትሎ የሚመጣውን የጥምቀት በዓል ተመራጭ ያደርጋሉ። በዓላትን ተከትለው የሚቆሙት ገበያዎቹ ከመቶ ዓመታት በላይ እንዳስቆጠሩ በሚነገርላቸው ልዩ ባለ አንድ ፎቅ መኖሪያ ቤታቸው በአካባቢ ነዋሪዎች አጠራሩ ህድሞ በሚባሉት ሳይቀር መስህብነቱን ከፍ ያደረገ ነው። በዓሉ ለመታደምና ስለታቸውን ለመፈጸም የሚመጡ እንግዶች ላሊበላ የምትጠቀምበት መንገድ ሌላኛው አስደናቂ መስህብ ነው። የገና በዓል ከመከበሩ ከሳምንታት በፊት አስቀድመው ወደ ላሊበላ የሚመጡ ሰዎችን እግር በማጠብ ቤት ያፈራውን በማቅረብ ለዘመናት ያካበተ እሴት በአደባባይ ይገለጣል። በስፍራው ከሚገኙ ሆቴሎች ጀምሮ ቅርጻ ቅርጽ ሻጮችና ሌሎች ዘርፎች በገና ወቅት የገበያ አድማሶችን የሚያሰፉ ይሆናሉ። ነዋሪውም ቢሆን በወደደው የእጅ ጥበብ የተነካ በአባቶቹ በወረሰው ጥንታዊ የብራና ላይ ጽሑፎችና ስዕሎች የደመቀና ከዘመናት በፊት ከጥበበኞቹ የወረሰውን ጥበብ በስጦታዎች ላይ የራሱን አሻራ ጨምሮ ይታያል። በላሊበላ በገና ሰሞን ከሚታዩ አስደናቂ ሁኔታዎች መካከል ተጠቃሽ የሚሆነው ደግሞ በዓሉን አስታኮ የሚከናወን የሰርግ ስነ ስርዓት ነው። የላሊበላ ጎብኚና ተሳላሚ ድምተኛ የሚሆንበት ሰርግ። በሰርግ ስነ ስርዓቱ ቤተሰመድ ተሰብስበው ፍቅርን የሚለዋወጥበት፣ ስለ ማህበራዊ ጉዳዮች የሚማከርበት፣ ብሉልኝ ጠጡልኝ የሚባልበት፣ የላሊበላን እንግዳ በፍቅር ማዕድ የሚያስደምምበት ነው። ይህም የገና በዓል በላሊበላ ሃይማኖታዊ፣ መንፈሳዊ፣ ትውፊታዊ፣ ባህላዊ፣ ኢኮኖሚያዊና አገር ፋይዳ እንዳለው የሚያመለክት ነው። ዓለምን በአንድ የሚያናግሩት ቅርጾች መገኛ የሆነው ላሊበላ ለነዋሪውም ለመላው ህዝብም ለጎብኚዎችም ተመችቶ እያስደመመ እንዲቀጥል ቅርሶቹን መጠበቅና የአካባቢውን መሰረተ ልማት ማሟላት ያሻል። የቅዱስ ላሊበላ ከተማ ከአዲስ አበባ በስተሰሜን አቅጣጫ በ800 ኪሎ ሜትር ርቀት ገዳም የምትገኝ በ12ኛው መቶ ክፍለ ዘመን ከነበሩት ንጉሳን ካህናት አጣምረው ከያዙት አራቱ ቅዱሳን መካከል አንዱ በሆነው በቅዱስ ላሊበላ ስም የተሰየመች እንደሆነ ገልጸናል። መልክዓ ምድራዊ አቀማመጧም ቀይ መሬት በሆነ ኮረብታ የምትታወቅና ከአንዱ አለት ተፈልፍለው የተሰሩ ውቅር አብያተ ክርስቲያናት ሙዚየም ነች። በዓለም ቅርስነት የተመዘገቡት የቅዱስ ላሊበላ አብያተ ክርስቲያናት ሳይንሳዊ ቴክኖሎጂ ባልነበረበት ከ800 ዓመት በፊት ድንቅ በሆነ አሰራር ጥበብ ታንጸው በዘመናችን በትዕንግርት ማዕከልነታቸው የሚጠቀሱ ሆነዋል። እንደ ሰንሰለት ተያይዘው ከተማዋን ያደመቁት አብያተ ክርስቲያናቱ ዮርዳኖስ ተብሎ በሚጠራው አነስተኛ ሸለቆ ተለያይተው በሶስት ምድብ ተከፍለው ይገኛሉ። እነዚህ አብያተ ክርስቲያናት ከመሰረት እስከ ጣራ ከመቅደሱ እስከ ቅኔ ማህሌቱ ድረስ ከአንድ ወጥ አለት ተፈልፍለው የተሰሩ በልዩ ልዩ ቅርጾች ያጌጡና አንዱ ከሌላው ጋር የማይመሳሰላቸው ከመደበኛው የህንጻ አሰራር ሁኔታ በተለየ መሰረታቸው የተጣለው ከጣሪያቸው ላይ በመሆኑ ደግሞ የተለየ አግራሞት የሚፈጠር ነው። የቅዱስ ላሊበላ አብያተ ክርስቲያናት በ1520 ዓመተ ምህረት በመጎብኘት የመጀመሪያ የሆነው አውሮፓዊ የፖርቹጋል ቄስ ፍራንሲስኮ ኤልፋሬዝ ጉብኝቱን እጅግ በጣም አስደናቂና ከፍተኛ የጥበብ ችሎታ የሚታይበት እጹብ ድንቅ ስራ በመሆኑ ያየሁትን የተሰማኝን ነገር ሁሉ ብጽፍ የሚያምነኝ ስለማይኖር በእግር ተጉዘው ሄደው በአይናቸው ለሚያዩት ትችላላችሁ በማለት አጠቃሎታል። የቅዱስ ላሊበላ አብያተ ክርስቲያናት የአህመድ ግራኝንም የጭካኔ ልብ የሰበሩ የጥበብ መዶሻዎች ናቸው። የገና በዓል በቅዱስ ላሊበላ አብያተ ክርስቲያናት የሚከበርበት ዋና ምክንያት ቅዱስ ላሊበላ የተወለደው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደበት በታኅሳስ 29 ቀን በመሆኑ ነው። በሌላ አነጋገር የዚህ ጻድቅ ንጉስ የልደት ቀን ከጌታችን የልደት ቀን ጋር በመገጣጠሙ የልደት በዓል በቦታው እንዲከበር ምክንያት ሆነ። ይህ የገና በዓል ሰማይና መሬት የታረቁበት፣ ሰውና መላእክት በአንድነት የዘመሩበት፣ ከሁሉም በላይ 5500 ዘመን ሲጠበቅ የነበረው የአዳም ተስፋ የተፈጸመበት፣ አምላክ የአምላክ ልጅ በግሩም ተዋህዶ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ተወልዶ ያዳነን ታላቅ የደስታ ቀን ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የልደት በዓል በረከት ያድለን። የቅዱስ ላሊበላ ምልጃና ጸሎት ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር። መልካም በዓል።